ሰላም አለይኩም የሁላችንም ቤት ውስጥ የሆነ ቀን ሊገባ የሚችል የሆነ ታሪክን ዛሬ ልነግራችሁ ነው። በጣም ጆሮአችሁን እንድትሰጡኝ እፈልጋለሁ። ምክንያቱም የሆነ ቀን እንኳን ሊደርስባችሁ ስለሚችል ያን ጊዜ ከዛ መከራ እንዴት መውጣት እንዳለባችሁ አስተማሪ የሆነ ታሪክ ስለሆነ እስከ መጨረሻ አዳምጡ። እንዲሁም ለሌሎች ሼር ማድረግን ማጋራት እንዳትረሱ። ወንድማችን ታሪኩን ሲጀምር እንዲህ ይላል። እኔ መጀመሪያ አካባቢ ላይ አላህ Subhanahu Wa Ta'ala ከመለመን ውጪ እኔ ጋር ምንም አለኝ የምለው ሀብትና ንብረት የለም ነበር። እንዲሁም አማረር ነበር። አላህ ይሄን ቢያደርግልኝ እኮ እኔም እንደዚህ ሆን ነበር ይያልኩኝ ብዙ ቃሎችን ገብቼ ነበር። ነገር ግን አላህ Subhanahu Wa Ta'ala ሊፈትነኝ ስለፈለገ ይሁን አላውቅም ነገሮችን ሁሉ አሳካልኝ። እኔ የምፈልጋቸው ነገሮች ሁሉ ሆኑልኝ። በሚገርም ሁኔታ ዱንያ እኔ ጋር ተትረፈረፈ። ዱንያ ከመምጣቱ ጋርም የምታምርና መወዳት የሆነች ሴትም እጄ ውስጥ ገባች። ከዛ በኋላ ዓለምን ሙሉ የተቆጣጠርኩት እስኪመስለኝ ድረስ በራስ መተማመኔ ጨመረ ይላል። ይህ ሁሉ ነገር እንዲሆንልኝ አላህን ለምኜው ነበር ቀደም ብዬ። ህይወቴ በድህነት የተሞላና እንዲሁም ከደሃ ቤተሰብ የተገኘው አንድ ወጣት ወንድ ልጅ ነኝ። ይህ ሁሉ ነገር ሲያልፍብኝ አንድ ቀን ምርር አድርጌ አላህን ለመንኩት። አላህ ሆይ ከዚህ ድህነት የምታወጣኝ ከሆነ መወዳት አይነት ሴት የምትሰጠኝ ከሆነና እንዲሁም በዚህ ዱንያ ላይ አስፈላጊ የሆኑ ነገሮች ለኔ ያስፈልጉኛል፣ ለኔ ስሜት ይገጥማሉ ብዬ ያሰብኳቸው ነገሮች ሁሉ የሚደረጉልኝ ከሆነ አንተን በትክክል አመልክሃለሁ። እንዲሁም በሰጠኸኝ ገንዘብ አንተ ለምትወደው ነገር አደርጋለሁኝ። መስጂድ ገነባለሁ፣ መድረሳ ገነባለሁ፣ የቲሞችን እመግባለሁ፣ የተለያዩ መልካም ስራዎችን እሰራለሁ እያልኩኝ በየዕለቱ አላህን እጨቀጭቀው ነበር ይላል። ይሄ ሁሉ ጭቅጨቃዬ ግን አንድ ቀን ተሳካልኝ። እዚህ ላይ ግን ትንሽ ላስቆማችሁና እኔ በዚህ ቻናል እንድቀጥል የምታግዙኝ እናንተ ናችሁ። ስለዚህም ከናንተ የምፈልገው እናንተ ባትገዙ እንኳን ሌሎች ሊገዙ ስለሚችሉ በጣም ያማሩና ጠንካራ የሆኑ እቃዎችን የአረቢያ መጅሊስና የፈርኒቸር ውጤቶችን ከፈለጋችሁ ከሰያ አረቢያ መጅሊስ እንድታዙና እንዲሁም ለሌሎች እንድትጠቁሙልኝ እፈልጋለሁ። ቤታችሁን ውብና የሚያምር ለማድረግ ከፈለጋችሁ ምርጫችሁ ሰያ መጅሊስና ፈርኒቸር ይሁን። አሁን ወደ ታሪኩ እንመለስ። በሚገርም ሁኔታ በአንድ ጨረታ የተነሳ ብቻ ህይወቴ ሙሉ ተቀየረልኝ። ሚሊዮኖች ውስጥ በአንድ ሌሊት ውስጥ ገባሁኝ። ሚሊዮኖችን ያስኩኝ። እንዲሁም የምወዳትን ሴት አገባሁ። ይህም ሳይበቃኝ ደግሞ ከሷም ልጆችን አፈራው። ከዛ በኋላ አላህን ወደ ማመጽ ገባሁኝ። የተሰጠኝን ገንዘብ ወደ አመጽ አዞርኩት። እንዲሁም ሚስቴን በጣም አዛ ማድረግን ቀጠልኩኝ። በሰዓቱ ታዲያ አላህ Subhanahu Wa Ta'ala የሰጠኝን ሀብትና ንብረት ወደ መጥፎ ነገር እያዋልኩትና እኔንም ወደ መጥፎ ነገር እየቀየረኝ መሆኑን ተመለከትኩኝ። ያን ጊዜ ነበር ራሴን እንደገና መጉዳት የጀመርኩት። እጠጣለሁ፣ አጨሳለሁ፣ እቅማለሁ። ከሚቅሙት ሰዎች ጋር ከሚያጨሱት ጋር በየዕለቱ ተደባድበው እስር ቤት ከሚገቡ ወጣቶች ጋር አብሬ ማህበር መሰረትኩኝ። እነሱ ጋር ውሎዬ አዳሬ ሆነ። ሚስቴን እንኳን አላከብራትም፣ ልጆቼንም ዞር ብያላያቸውም። ሚስቴ ሁልጊዜ እባክህን ትለኛለች፣ ነገር ግን እኔ አልሰማትም።